አውሬውን አንበሳ በትዕግስትና በፍቅር ካለማለማደሹ የራስሽን ባል ማለማመድ እንዴት ያቅትሻል? አንበሳውና ጠቢቧ ሴት። አንዲት ሴት ከባሏ ጋር በነበራት አለመግባባት ተቸግራ ወደ አንድ ታዋቂ ጠቢብ አዛውንት ዘንድ ትሄዳለች። ባሌን ልቡን የሚመልስ ፍቅራችንን የሚያድስ መድኃኒት ስጡኝ ስትል ለመነቻቸው። አዛውንቱም መድኃኒቱን ለመስራት ከአንበሳ ደረት ላይ 3 ጠጉሮችን ነቅለሽ አምጪልኝ አሏት። ሴትየዋ በመጀመሪያ ደነገጠች። ነገር ግን ባሏን በጣም ስለምትወድ የተባለችውን የአንበሳ ፀጉር ለማምጣት መሞከር ወሰነች። በየቀኑ አንድ ቁራጭ ሥጋ ይዛ አንበሳ ወዳለበት ዋሻ ትሄድ ጀመር። የመጀመሪያው ሳምንት ሥጋውን ራቅ አድርጋ ጥላለት ትመለሳለች። ከጥቂት ወራት በኋላ አንበሳው ለመመገብ እስኪቀርባት ድረስ ዝም ብላ ትጠብቀዋለች። በመጨረሻም አንበሳው እጇ ላይ ያለውን ሥጋ እስኪበላና ከበላ በኋላም ተኝቶ ጋማውን እንድታክከው እስኪፈቅድላት ድረስ ተላመዱ። ያን ጊዜ ካሰበችው በላይ በሆነ ትዕግስትና ፍቅር ከአንበሳው ደረት 3 የፀጉር ዘለላዎችን ነቅላ ወደ ጠቢቡ አዛውንት ሮጠች። አዛውንቱም ፀጉሮቹን ተቀበለው ወደ እሳት ውስጥ ጨመራቸው። ሴትየዋም ለምን አቃጠለቱ? መድኃኒቱንስ? ስትል ጠየቀች። አዛውንቱም እንዲህ አሏት፣ ልጄ ሆይ አውሬውን አንበሳ በትዕግስትና በፍቅር ካለማለማደሹ የራስሽን ባል ማለማመድ እንዴት ያቅትሻል? መድኃኒቱ እጅሽ ላይ ያለው ትዕግስትና ፍቅር ነው።